አክሲዮንን ከየትኛው ተቋማት መግዛት የበለጠ ህጋዊነታችንን ያረጋግጥልናል? በኢትዮጵያ የካፒታል ገበያ ባለስልጣን ከተመዘገቡ ተቋማት ወይስ ደግሞ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት ከተደረጉ ተቋማት? በርካታ የቻናሌ ቤተሰቦች ይህንን ጥያቄ በሚገባ ጠይቃችሁኛል። ፕላስ በርካታ የሚባሉ የማህበረሰብ ክፍሎች ይህ እጅግ በጣም የሚያምታታ ጉዳይ እንደሚያምታታቸው በአንድም በሌላም መልኩ ለመረዳት ችያለሁ። ስለሆነም ዛሬ በኢትዮጵያ የካፒታል ገበያ ባለስልጣን በኩል ከተመዘገቡ ተቋማት አክሲዮንን መግዛት ይቻላል ወይ? ህጋዊ ነው ወይስ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ብቻ ሊስት ከተደረጉ ተቋማት አክሲዮንን መግዛት ነው ወይ ህጋዊ የሚል ትልቅና እጅግ በጣም ጠቃሚ የሆነ ነጥብ ጠይቃችሁኛል። ስለሆነም ዛሬ ይህንን ሊመልስ በሚችል እጅግ ወሳኝ የሚባል ነጥብን በመወያያ መነሻነት በመያዝ አብረን የምንቆይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ በሚገባ በዚህ ጉዳይ ጥርት ያለ ሀሳብን አግኝታችሁ ኢንቨስት ስታደርጉ በኮንፊደንስ ያላቸውን ልዩነቶች በሚገባ ተረድታችሁ ኢንቨስት እንድታደርጉ የሚያስችልን ግንዛቤ ታገኛላችሁ ብዬ ተስፋ አደርጋለሁ። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን በሰፊው እንወያያለን። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሳችሁ እንድታደርጉ ይህ የአክብሮት ግብዣዬ ነው። ስለሆነም በቀጥታ አልፈው ወደ ዋናው ነጥብ ይሆናል። እንደሚታወቀው አሁን ላይ በሀገራችን ኢትዮጵያ የካፒታል ገበያ ስራ መጀመሩን ተከትሎ በርካታ የሚባሉ ግዙፍና አትራፊ የሀገራችን የአክሲዮን ተቋማት ወይም ደግሞ ሼር ካምፓኒስ አክሲዮኖቻቸውን በኢትዮጵያ የካፒታል ገበያ ባለስልጣን እያስመዘገቡና የጸደቀ ፕሮስፔክተሳቸውን ደንበኛ ሳቢ ኢንቨስተር ሳቢ ዶክሜንታቸውን ለህዝብ ይፋ እያደረጉ ያለበት ሁኔታ እያየን ነው። በርካቶቹ ይህንን እየተቀላቀሉ ያለበት ሁኔታ አለ። እጅግ በጣም በርካታ ተቋማት በዚህ መስመር እያለፉ ነው። ነገር ግን ምንም እንኳን በርካታ የሚባሉ የሀገራችን የአክሲዮን ተቋማት ወይም ደግሞ ሼር ካምፓኒስ አክሲዮኖቻቸውን በኢትዮጵያ የካፒታል ገበያ ባለስልጣን በኩል ቢያስመዘግቡና ፕሮስፔክተሳቸውን እንኳን ለህዝብ ይፋ ቢያደርጉ 4 ተቋማት ብቻ አክሲዮኖቻቸውን በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት ያስደረጉ ናቸው። እንዳልኩት በርካታ የሚባሉ ተቋማት በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን አስመዝግበዋል። ነገር ግን በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል ግን ሊስት የተደረጉት 4ቱ ብቻ ናቸው እስካሁን። ወጋገን ባንክ፣ ገዳ ባንክ፣ ቴሌ እና አዋሽ ባንኮች ናቸው በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል ሊስት ተደርገው አክሲዮኖቻቸው አክቲቭሊ እየተነገዱ ያለበት ሁኔታ። ይህ ግልጽ እንዲሆንልን መጀመሪያ ፐብሊክ ኢንተረስት ኢንቲቲዎች በሙሉ አክሲዮኖቻቸውን በኢትዮጵያ የካፒታል ገበያ ባለስልጣን በኩል ማስመዝገብ ግዴታቸው ነው። ስለዚህ አሁን ያላስመዘገቡትም ሌሎች ባንኮች፣ ኢንሹራንስ ተቋማትና የአክሲዮን ተቋማት በሙሉ ፐብሊክ ኢንተረስት ኢንቲቲ እንደመሆናቸው መጠን አክሲዮኖቻቸውን በኢትዮጵያ የካፒታል ገበያ ባለስልጣን የማስመዝገብ ግዴታ አለባቸው። ስለዚህ እነዚህ ብቻ ሳይሆን ገና በርካታ የሚባሉ የሀገራችን የአክሲዮን ተቋማት እንዳልኩት በኢትዮጵያ የካፒታል ገበያ ባለስልጣን በኩል አክሲዮኖቻቸውን የማስመዝገብ ግዴታ እንደመኖሩ መጠን ሬጂስተር ይደረጋሉ። የጸደቀ ፕሮስፔክተሳቸውንም ለህዝብ ይፋ ያደርጋሉ። ይህ አንደኛውና የመጀመሪያው ግዴታ ያለባቸው በመሆኑ ሁሉም የአክሲዮን ተቋማት ፐብሊክሊ ኦውንድ የተደረጉ ኢንቲቲዎች አክሲዮኖቻቸውን በኢትዮጵያ የካፒታል ገበያ ባለስልጣን ማስመዝገብ ግዴታ ስለሆነ ሁሉም ያስመዘግባሉ። ነገር ግን በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል ሊስት መደረግ ኦፕሽናል ነው፣ ግዴታ አይደለም። ስለዚህ ሁሉም በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን ያስመዘገቡ ተቋማት ሁሉ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት የመደረግ ግዴታ የለባቸውም። ይህንን ሁላችንም ልንረዳ ይገባል። ኦፕሽናል እንደመሆኑ መጠን
ምንም እንኳን በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን እንኳን ቢያስመዘግቡ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ግን ሊስት ላይደረጉ የሚፈልጉበት ሁኔታ ይኖራል። የሚፈልጉበት ሁኔታ መኖር ብቻ ሳይሆን ተጨማሪ ሪኳየርመንቶችን ይጠይቃል። የኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት ለመደረግ ተጨማሪ መረጃዎች ያስፈልጋሉ። ምናልባት እነዛንም ባለማሟላት አሊያም ደግሞ ባለመፈለግም ጭምር ኦፕሽናል እንደመሆኑ መጠን ከራሳቸው ፐርስፔክቲቭ በማየት ሊስት ላይደረጉ የሚችሉበት ሁኔታ እንዳለ መውሰድ ነው። ትልቁ ጥያቄ ግን በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኑን አስመዝግቦ ያለ ተቋም ላይ አክሲዮን መግዛት ህጋዊ ነው ወይ? ሊያስገኝ የሚችለው ጥቅምና ጉዳት ምንድን ነው? አትዘሴም ደግሞ በኢትዮጵያ የሰነደ መዋዕለ ንዋይ ተቋም ላይ ብቻ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ላይ ሊስት የተደረጉ ተቋማት ላይ ብቻ ነው ወይ አክሲዮን መግዛት ያለብን? ህጋዊነቱ የተረጋገጠ አክሲዮን መግዛት ማለት በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት የተደረገ ተቋም ላይ ብቻ መግዛት ነው ወይ የሚል ትልቅ ጥያቄ አለ። ለምሳሌ አሁን ባለንበት ከረንትሊ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ እንዳልኩት ሊስት የተደረጉት ቴሌ፣ አዋሽ ባንክ፣ ገዳ ባንክ እና ወጋገን ባንክ ናቸው። ከነዚህ ውጭ ያሉ ትልልቅ የሀገራችን ተቋማት በኢትዮጵያ የካፒታል ገበያ ባለስልጣን ተመዝግበዋል። ነገር ግን አክሲዮኖቻቸውን በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት አላስደረጉም። ለምሳሌ ግዙፉ ዳሽን ባንክ ገና ሊስት አልተደረገም። አቢሲኒያ ባንክ ገና ሊስት አልተደረገም። ነገር ግን ያው ተመዝግበዋል። እና አማራ ባንክ እና አባይ ባንክ እና መሰል ሌሎች ትልልቅ ተቋማትም ኦልሬዲ በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን አስመዝግበው ግን በሰነደ መዋዕለ ንዋይ ገበያው ሊስት ያልተደረጉበት ሁኔታ አለ። ስለዚህ በዚህ ሁኔታ ሬጂስተር ከተደረጉ ግን በሰነደ መዋዕለ ንዋይ ገበያ ሊስት አውት ካልተደረጉ ተቋማት አክሲዮን መግዛት ህጋዊ ነው ወይ? ሁኔታው ምን ይመስላል? እና ይህንን በግልጽ መረዳት ብንችል ብላችሁ የጠየቃችሁኝ እንዳልኩት የቻናሌ ቤተሰቦች እጅግ ብዙ ናችሁ። ብዙዎቻችን ላይ ይህ ጉዳይ ግርታን የሚፈጥር ግን መታወቅ ያለበት እና እጅግ ጠቃሚ ነጥብ እንደመሆኑ መጠን ዛሬ በሚገባ እናየዋለን። እንደተባለው በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮንን ማስመዝገብ ፐብሊክሊ ኦውንድ ከሆኑ ግዴታ ነው። ግዴታ እንደመሆኑ መጠን ሁሉም ፐብሊክ ኢንተረስት ያለባቸው ተቋም ፐብሊክ ኢንተረስት ኢንቲቲዎች በሙሉ በዚህ ባለስልጣን በኩል አክሲዮኖቻቸውን ማስመዝገብ አስፈላጊ ነው። ነገር ግን በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት ላይደረጉ ላይፈልጉ የሚችሉበት ሁኔታ ሊኖር ይችላል። እዚህ ደረጃ ላይ እንዳሉ የእነዚህን ተቋም አክሲዮን መግዛት ይቻላል አይቻልም የሚለው ግልጽ በሆነ አማርኛ መግዛት ይቻላል፣ መግዛት ህጋዊ ነው። በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቹን ያስመዘገበ ተቋም ላይ ምንም እንኳን በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት ባይደረግ እንኳን የዛን ተቋም አክሲዮን መግዛት ህጋዊ መሆኑን ማወቅና ፍላጎታችን ሆኖ ከተገኘ መግዛት የምንችልበት የህግ ፍቃድ እንዳለ ወይም ደግሞ ህጋዊ ኢንቨስትመንት እንደሆነ መረዳትና ለእኛ የሚጠቅም ሆኖ ከመጣ እንደዚ አይነት ስታተስ ላይ ያሉ ተቋማት ላይ አክሲዮን መግዛት የሚቻልበት ሁኔታ አለ። ነገር ግን በዚህ ስታተስ ላይ ያሉ ተቋማት ላይ አክሲዮን መግዛት ማለት አክሲዮኑን የገዛ ነው በተማከለ ወይም ደግሞ ኦርጋናይዝድ በሆነው የኢትዮጵያ የሰነደ መዋዕለ ንዋይ ገበያ አይደለም። ይህ ግብይት ኦቲሲ ይባላል ወይም ደግሞ ኦቨር ዘ ካውንተር። ያ ማለት ኦርጋናይዝድ ከሆነው ዲጂታል ትሬዲንግ ፕላትፎርም ውጭ በሆነው መልኩ አክሲዮኖችን መገዛዛት የምንችልበት ሁኔታ አለ። ሁለተኛው አማራጭ መደበኛና መደበኛ ያልሆነ ማለት ነው። መደበኛ የሚባለው የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ነው። ነገር ግን መደበኛ ባልሆነ መልኩ ኦቲሲ በሆነ ባልተማከለ መልኩ ግን አክሲዮኖችን የመግዛት ሂደቱ ህጋዊ መሆኑን መረዳት እጅግ በጣም ጠቃሚ ነው። ስለዚህ ያለምንም ስጋት በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን ያስመዘገቡ ተቋም ላይ ምን እንኳ በኢትዮጵያ ሰነደ መዋዕለ ንዋይ ገበያ ላይ ሊስት ባይደረጉ እንኳን አክሲዮናቸውን መግዛት የምንችልበት ሁኔታ ህጋዊ መሆኑን በሚገባ መረዳት መቻል አለብን። ተቋማት እንዳልኩት ላይመዘገቡ የሚችሉባቸው የራሳቸው ምክንያቶች ይኖራሉ። ከነዚህ እንደው በርካታ ምክንያቶች መካከል ለምሳሌ በህጋዊ መልኩ ማሟላት ያለባቸውን ነገሮች ያላሟሉ እስኪያሟሉ ጊዜ እየወሰዱ ያሉ ሊሆኑ ይችላሉ። ለምሳሌ የ3 ዓመት ፋይናንሻል ኦፕሬሽን ማቅረብ ይጠበቅባቸዋል። በዛ ሂደትም ትርፋማ መሆን መቻል አለባቸው። አጠቃላይ ቢያንስ 500
ሚሊዮን ብር ካፒታል ያስመዘገቡ መሆን መቻል አለባቸው። እነዚህ በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት ለመደረግ የተቀመጡ ሚኒመም ሪኳየርመንቶች ናቸው። ምናልባት በኢትዮጵያ የካፒታል ገበያ ባለስልጣን በኩል ተመዝግበው በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት መደረግ ያልቻሉበት ምክንያት አንደኛ ከነዚህ ፐርስፔክቲቭ ሊሆን ይችላል። ነገር ግን ከራሳቸው ፐርስፔክቲቭም አጠቃላይ በኢትዮጵያ የሰነደ መዋለ ንዋይ ገበያ መመዝገብ ኦፕሽናል ከመሆኑም ጋር ተያይዞ መመዝገብ ሊስት መደረግ ሳይፈልጉ ሊቀሩ የሚችሉበት ሁኔታ አለ። ነገር ግን ከነዚህ ተቋማት እንዳልኩት አክሲዮኖችን ገዝቶ ኢንቨስት ማድረግ ህጋዊ መሆኑን ግን መረዳት እጅግ በጣም ጠቃሚ ነው። ከነዚህ ተቋማት አክሲዮንን መግዛት ምናልባት ሊያሳጣን የሚችለው ነገር ምንድን ነው የሚለውን ነገር መውሰድ መቻል አለብን። አጠቃላይ ኢንቫይሮንመንቱን መረዳት መቻል አለብን። በኢትዮጵያ የሰነደ መዋለ ንዋይ ገበያ በኩል ሊስት ከተደረጉ ተቋማትም መግዛት ሊያስገኘን የሚችለው ጥቅም ምን እንደሆነ መረዳት መቻል አለብን። ኦልሞስት ተቃራኒ አይነት ነገሮች ነው ያሉት። አጠቃላይ በኢትዮጵያ የሰነደ መዋለ ንዋይ ገበያ በኩል ሊስት ከተደረጉ ተቋማት አክሲዮንን መግዛት አንደኛ አክሰሰብሊቲን ለተቋሞቹ ስለሚጨምር በኢትዮጵያ የሰነደ መዋለ ንዋይ ገበያ በኩል ሊስት የተደረጉ ተቋማት አጠቃላይ ካፒታልን ሬይዝ ለማድረግ አክሰሰብሊቲያቸው እጅግ በጣም ትልቅ ነው። አክሰሰብሊቲያቸው እጅግ በጣም ትልቅ ነው ማለት በሌላ አማርኛ በኢትዮጵያ የሰነደ መዋለ ንዋይ ገበያና በኢትዮጵያ የካፒታል ማርኬት ባለስልጣን በኩል ተፈትሸው ህጋዊነታቸው ተረጋግጦ እንደማለፋቸው መጠን ብዙ የሚባል የማህበረሰብ ክፍል ከነዚህ ተቋማት ላይ ኢንቨስት ለማድረግ ትረስት ይኖረዋል። ትረስት ይኖረዋል ማለት በሌላ አማርኛ ከነዚህ ተቋማት ላይ የገዛነው አክሲዮን በቀላሉ ሊኩዊድ መሆን ይችላል ማለት ነው። በአንድም በሌላም መልኩ ከገዛም በኋላ ይህንን አክሲዮን መሸጥ ብንፈልግ አክሲዮኑን የገዛንበት ተቋም በኢትዮጵያ የሰነደ መዋለ ንዋይ ገበያ የተመዘገበ ከሆነ እጅግ በጣም ቀላል በሆነ መልኩ ፈጣን በሆነ መልኩ ሊኩዊድ ማድረግ የምንችልበት እድል እንዲኖረን ያስችላል። ቢኮዝ እንዳልኳችሁ አክሰሰብሊቲው እጅግ በጣም ሰፊ ነው። ሰው ትረስት ያደርገዋል። ሁለቱ ትልልቅ የሚባሉ ፕላትፎርሞች የኢትዮጵያ የሰነደ መዋለ ንዋይ ገበያና የኢትዮጵያ የካፒታል ገበያ ባለስልጣን ፈትሸውት ህጋዊነቱ ተረጋግጦ በዚህ ተቋም ህብረተሰቡ ኢንቨስት ማድረግ የሚችልበት ስታተስ ላይ መሆኑ የተረጋገጠ እንደመሆኑ መጠን ትረስት ይኖራል፣ የማህበረሰብ ትረስት ይኖራል። ስለዚህ ከዚህ ተቋም ላይ የያዝነው ኢንቨስት ያደረግንበትን አክሲዮን በቀላሉ መሸጥና ሊኩዊድ ማድረግ ስንፈልግ በቀላሉ መሸጥ የምንችልበት እና ትረስትን ቢውልድ ማድረግ የሚቻልበት ሁኔታ እንደመኖሩ መጠን እጅግ ጠቃሚ ነው። ነገር ግን በዚሁ ላይ በደንብ ኮንሲደር ማድረግ ያለብን በኢትዮጵያ የሰነደ መዋለ ንዋይ ገበያ በኩል ኢንቨስት የሚደረጉ አክሲዮኖች ወይም ደግሞ የምንሻሻታቸው አክሲዮኖች ዋጋቸው የሚተመነው በዲማንድ እና ሳፕላይ ነው። ይህም ሌላኛው አድቫንቴጅ ነው። የተለየ አይነት እንትን አይኖርም። አክሲዮኖቹን ዋጋ ማተር የሚያደርገው የዲማንድና የሳፕላይ ጉዳይ ነው። ይህም ሌላኛው ጠቀሜታው ነው። ነገር ግን በኢትዮጵያ የካፒታል ገበያ ባለስልጣን ብቻ ከተመዘገቡ ተቋማት አክሲዮንን መግዛት የእነዚህ ተቃራኒ እንዲፈጠር ሊያደርግብን ይችላል። አንደኛ እንዳልኳችሁ በኢትዮጵያ የሰነደ መዋለ ንዋይ ገበያ በኩል ተቋሙ ሊስት አለመደረጉ ሰፊ ለሆነው ማህበረሰብ አክሰስብል አይደለም። ከዚህ ተቋም የገዛነውን አክሲዮን በቀላሉ ሊኩዊድ ለማድረግ የምንቸገርበት ሁኔታ ይኖራል። ቢኮዝ ትረስት ሊያንስ ይችላል። ከዚህ ተቋም ላይ አክሲዮን ገዝተን ኢሚዲየትሊ እንሽጠው ብንል ብዙ የሚባል የማህበረሰብ ክፍል በቀጥታ ሊገዛን የሚችልበት ሁኔታ ይኖራል። ተቋሙ በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት ያልተደረገው ለምንድን ነው? ዋት ኢዝ ዘ ሪዝን ቢሃይንድ የሚሉ ምናልባትም የተወሰኑ የመጠራጠር አይነት ነገሮች ይኖራሉ እና አክሰሰብሊቲውም አነስ ያለ ነው። በሰከንዳሪ ማርኬት ላይ ኢንቮልቭ ካደረገ አክሲዮኖቹ በየቀላሉ ትሬድ የሚደረጉበት ኢንቫይሮንመንት ይፈጠራል። ነገር ግን በሰነደ መዋለ ንዋይ ገበያው ካልገባ ግን ግዥና ሽያጭ የሚፈጠረው ምንም እንኳን ብሮከርስ መሀል ላይ ቢኖር በቀላሉ በሁለቱ በገዥና ሻጭ የግል ግንኙነት አማካኝነት እንደመሆኑ መጠን የሊኩዊዲቲ ችግር ሊያጋጥመን እንደሚችል ማወቅ ያስፈልጋል። በእንዲህ አይነት ሁኔታም የገዛነው አክሲዮን የመሸጫ ዋጋው የሚተመነው ወይም ደግሞ የሚወሰነው ምናልባትም በዲማንድና ሳፕላይ ሳይሆን በገዥና ሻጭ የግል ስምምነትም ጭምር ሊወሰን የሚችልበት ሁኔታ ይኖራል። ኦቨር ቫሊው ሊደረግ ይችላል። አንደር ቫሊው ሊደረግ የሚችልበት ኢንቫይሮንመንትም እንዲፈጠር ሊያደርግብን ይችላል። ስለዚህ በኢትዮጵያ የካፒታል ገበያ ባለስልጣን ከተመዘገበ ተቋም ላይ ብቻ አክሲዮኖችን መግዛት ህጋዊ ነው። ነገር ግን ሊያሳጣን የሚችለው ነገር ምንድን ነው ብለን ካሰብ ምናልባትም አክሰሰብሊቲ ያንሳል። ኢሚዲየትሊ ሊኩዊድ ማድረግ ስንፈልግ በቀላሉ ሊኩዊድ ማድረግ ላንችል እንችላለን። ፕላስ ዋጋው ላይ የሚኖረን ባርጌኒንግ ፓወርም ኢት ኖት ዲፔንድስ ኦን ማርኬት
በሳፕላይ እና በዲማንድ ሳይሆን በግል የሚኖረን ድርድር አማካኝነት ሊወሰን የሚችልበት ሁኔታ እንዲፈጠር ያስገድዳል። ምናልባት ከዚህ ፐርስፔክቲቭ ካላየነው በቀረ በኢትዮጵያ የካፒታል ገበያ ባለስልጣን ብቻ ከተመዘገቡ ተቋማት ኦቨር ዘ ካውንተር አክሲዮኖችን መግዛትና ኢንቨስት ማድረግ የሚቻልበት ህጋዊ ፍቃድና አካሄድ እንዳለ መረዳት ነው። ከኦቨር ዘ ካውንተርም ገዛ ነው በተደራጀው የገበያ ማዕከል ማዕከላዊ በሆነው የገበያ ማዕከልም በኢትዮጵያ የሰነደ ሙዓለ ንዋይ ገበያም በኩል ገዛ ነው፣ ተመሳሳይ ነው። ነገር ግን እንዳልኳችሁ ዋናው ልዩነት የሚመጣው ይህንን አክሲዮን መልሰን መሸጥ ስንፈልግ፣ ይህንን የድርሻ ሰነድ መልሰን መሸጥ ስንፈልግ ሊሰጠን የሚችለው ጥቅም ግን በተወሰነ መልኩ እንዳየነው ይለያያል። በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል ሊስት የተደረጉ ተቋማት ላይ የገዛነው አክሲዮን ከሆነ በቀላሉ ለመሸጥ የምንችልበት እድል ይኖራል። ቢኮዝ ተቋሙ በሰከንዳሪ ማርኬት ላይ ሊስት በመደረጉ ምክንያት የዚህ ተቋም አክሲዮን በቀላሉ የመሸጥ የመገዛት እድሉ ሰፊ ነው። ፕላስ የአክሲዮን ዋጋውም ዲተርማይን የሚደረገው በፐርሰናል ኔጎቲዬሽን ሳይሆን በሳፕላይ እና ዲማንድ መሆኑ ሌላኛው አድቫንቴጅ ነው። ሆይራስ ግን በኢትዮጵያ የካፒታል ገበያ ባለስልጣን ብቻ ከተመዘገበ ተቋም ላይ አክሲዮንን መግዛት ምንም እንኳን ህጋዊ ቢሆን፣ ነገር ግን እኛ ይህንን አክሲዮን መልሰን ሊኩዊድ ማድረግ ስንፈልግ የተወሰነ ዲሌያንስ ሊፈጠር የሚችልበት ሁኔታ ይኖራል። ልክ እንደዛኛው አክሰሰብል ላይሆን ይችላል። ምናልባት አክሲዮኖቻችንን ስንሸጥ የግል ኮሚኒኬሽን ሊያስፈልጉ ይችላሉ። በዛ ሂደት ውስጥ ዋጋውም ዲተርማይን የሚደረገው በዲማንድና በሳፕላይ ሳይሆን ምናልባት ባለን የግል የድርድር አቅም ማተር ሊደረግ የሚችልበት ሁኔታም እንዳለ መረዳት እጅግ በጣም ጠቃሚ ነው። ከዚህ ውጭ ግን በሁለቱም ሁኔታ አክሲዮኖችን መግዛት ህጋዊ መሆኑና በኢትዮጵያ የካፒታል ገበያ ባለስልጣን በኩል የተፈቀደ መሆኑን ሁላችንም መረዳት መቻል አለብን። የኢትዮጵያ የካፒታል ገበያ ባለስልጣን ህጋዊ የማያደርጋቸው የአክሲዮን ግዢዎች በኢትዮጵያ የካፒታል ገበያ ባለስልጣን ከተመዘገቡ አክሲዮኖች ውጭ የምንገዛ ከሆነ ግን ህጋዊ አይደለም። በየትኛውም ሁኔታ ፐብሊክ ኢንተረስት ኢንቲቲዎች አክሲዮኖቻቸውን በኢትዮጵያ የካፒታል ገበያ ባለስልጣን ማስመዝገብ አለበት። ማንኛውም ሰው አክሲዮን ሊገዛ የሚገባው የተመዘገቡ አክሲዮኖችን ብቻ እንደሆነ ይደነግጋል። በኢትዮጵያ የካፒታል ገበያ ባለስልጣን ካልተመዘገቡ አክሲዮኖች ላይ የምናደርገው ኢንቨስትመንት ህጋዊ እንዳልሆነ በደንብ መረዳት እንጂ በኢትዮጵያ የካፒታል ገበያ ባለስልጣን የተመዘገቡ አክሲዮኖች በሙሉ ህጋዊ እንደመሆናቸው መጠን ምንም እንኳን በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት ባይደረጉ እንኳን ባሉበት ኦቨር ዘ ካውንተር መግዛት የምንችልበት እድል ያለ መሆኑን መረዳት። የተወሰነ ልዩነቱ እንዳልኩት አንደኛ ሊኩዊድ ለማድረግ የሚወስደው ጊዜ ትንሽ ርዘም የሚልበት ሁኔታ ሊፈጠር የሚችልበት እድል መኖር እና ምናልባትም ትክክለኛ የአክሲዮን ዋጋ ለማውጣት ዲፔንድ የምናደርገው ገቢና ሻጩን ነው እንጂ የአቅራቢና ፍላጎት መሰረት ያደረገ ትክክለኛ ዋጋ ትመና ላይኖር እንደሚችል ግን የተወሰነ መረዳት የግድ ይለናል። ለዛሬ የነበረኝ ቆይታ ይህን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ እንድታደርጉትና ለተጨማሪ የፋይናንስ የኢንቨስትመንትና የካፒታል ማርኬት መረጃዎች ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። አመሰግናለሁ።